ሰላም ዳይብሩክ እባላለሁ። 26 ዓመቴ ነው። ኮልታፋ ነኝ። ብዙ ጊዜ ኮንተንት ክሬተር መሆን እፈልጋለሁ። ነገር ግን ኮልታፋ ስለሆንኩ የኮንተንት ክሬተር መሆን አልችልም የሚል ፍራቻ ነበረብኝ። ነገር ግን ከተወሰኑ ወራት በፊት ቲክቶክ ላይ ስለ ኮልታፋነቴ የሚገልጽና ኮልታፋ እንደሆንኩ አድሚት የሚያደርግ ኮንተንት ክሬት አደረኩኝ። ከዛ በኋላ ምን ተሰማኝ? ሰዎች በዛው ኮመንት ላይ የሰጡኝ ፊድባክ ኮመንት በቃ ጀስት መንተባተቤ እኔ እንደማስበው ላይ ይሄን ያህል ተጽዕኖ ሰዎች ብሎኛል የሚል ኢፌክት እንደማያመጣብኝ ተረዳሁኝ። ከዛ በኋላ ምን አደረኩኝ? ከረጅም ጊዜ በፊት የራሴን ፐርሰናል ብራንዲንግ ቢልድ ማድረግ ፈልግ ነበር። ስለዚህ ይህንም ህልሜን ለማሳካት ኦልሞስት ለረጅም ጊዜ ይዞኝ የነበረው ፍራቻ ምንድነው? ሰው የሚለኛል የሚል ፍራቻ ነው። ስለዚህ ፈርስት ታይም ላይ በቲክቶክ መጥቼ ኮልታፋ እንደሆንኩ አድሚት አደረኩ። ከዛም በኋላ አድሚት ሳደርግ ከሰው ላይ ያገኙት ፊድባክ እኔ እንደፈራሁት አይደለም። ስለዚህ የራሴን ፐርሰናል ብራንዲንግ እንደምችል አንድ የሆነ ስቴፒንግ ስቶን ወይ ከረጅ ነኝ። ከዛን ጊዜ በኋላ ለመስራት አቅድ ነበር። ግን ዛሬ ነገ እያልኩኝ የራሴም አሁን ከረንትሊ የማደርገው ኮንተንት ማርኬቲንግ ቢዝነስ አለኝ። በእርግጥ በጣም ትንሽ ነች። እኛ ብዙም ክላይንት የለኝም ትንሽ ነው። ከጀመርኳቸውም ገና ወራት ናቸው እና እሷ ላይ ትንሽ ቢዚ ያደረገኝ ነገር ግን እውነቱን ለመናገር ከሆነ እሱ ቢዚ አድርጎኝ ሳይሆን በእርግጥ ቢዚ አድርጎኛል። ነገር ግን ፍራቻ ነበረብኝ። በቃ ራሴን አውጥቼ ራሴን ሳወጣው ወይ ለፐብሊክ ራሴን አናውንስ ሳደርግ ሰው የሚለኛል የሚል ዲፕ የሆነ ፍራቻ አለብኝ። ከልጅነቴ ጀምሮ አብሮኝ ያደገ አንወርዚነስ አለ ማለትም አምኖት ኢነፍ የሚል ፊሊንግ ነበረብኝ። ለመሰላችሁ ከልጅነት ጀምሮ ሳድግ ሁሉም ሰው የሚነግረኝ ኢነፍ እንዳልሆንኩ ነው። በመምህራኖቼ ሲያላግጡብኝ ነበር። ከዛም ካደጉ በኋላ እስከ ሃይስኩል እስከ ዩኒቨርሲቲ ድረስ በጣም ባድ የሚባል በዚህ በመንተባተብ ዙሪያ ባድ ኤክስፒሪያንሶች ነበሩ። ስለዚህ እነዚያ ኤክስፒሪያንሶች ማይንድ ውስጥ ፕሌይ እያደረጉ የአኖርዚነት ስሜት እንደሚሰማኝ እና ሰው ጀጅ እንደሚያደርገኝ ነበር የሚሰማኝ። እሱ ፍራቻ ግን እዚህ ድረስ አመጣኝ። ነገር ግን እኔ የምፈልገውን ላይፍ ስታይል ጋር አያደርሰኝም። ስለዚህ አት ሰም ፖይንት የሆነ ህይወታችሁን መለወጥ ስትፈልጉ የሆነ መንገድ እያመጣችሁ የሆነ ቦታ ላይ አያደርሳችሁም። ስለዚህ ካሁን በኋላ ይሄንን የአኖርዚነስ እና ሰዎች ምን ይሉኛል የሚለው ፊሊንግ ወይ ቶት ድሮፕ አድርጌ እኔ የምፈልገው ህይወት ጋር የሚያደርሰኝን ኒው ብሊፍ አምኜ ወይ ኢንተግሬት አድርጌ በሱ ለመቀጠል ወሰንኩ ማለት ነው። በእርግጥ በዚህ ቪዲዮ ላይ ብዙ ሰዎች ምንም ኬር እንደማያስጡትና ብዙ ሰው እንደማየው አሁን አውቃለሁ። ግን ከጊዜ በኋላ ስኬታማ ስሆን ስኬት ስላሉ ጀስት ኢዝ ኖት አባውት መኒ እኔ የምፈልገውን ጎል አቺቭ ማድረግ ስደርስና ያለምኩትን ነገር ሳሳካ ጀስት እንደ ታሪክ እንዲመዘገብልኝ ስለምቆጥር ነው። ከሱም በተጨማሪ ደግሞ ቅድም እንዳልኳችሁ ያንን የመኮላተፊያን ቪዲዮ አድሚት የሚያደርግ ቪዲዮ ስሰራ የሆነች ልጅ እሷም እንደኔ ችግር እንዳለባት እና ሌሎችም እንደዚህ አይነት ችግር እንዳለባቸው ሰማሁኝ። ስለዚህ ብዙ ሰዎች የዚህ ነገር ሰፈር ናቸው ግን ወጥቶ አድሚት ማድረግ አይፈልጉም። ስለዚህ እነዚህን ሰዎች እነዚህን የመኮላተፍ እና የመንተባተብ ችግር ያለባቸውን ሰዎች ወርዚ እንደሆኑና ከፈለጉ ምንም ነገር አቺቭ ማድረግ እንደሚችሉ እኔ አቺቭ አድርግቼ ለእነሱ ማሳየት እፈልጋለሁ። ስለዚህ እነሱ ላይ ያለው ይሄኛው የአኖርጂነስ እና በጣም ዲፕሬሲንግ የሆነ ቶቷቸውን ስሩ ታይም ሶልቭ እንዲያደርጉ እፈልጋለሁ። ከሱም በተጨማሪ ደግሞ አንድ ኮንተንት ክሬት የማደርግበት ዋነኛ ሪዝን ከረንትሊ እንደምታውቁት እኛ የናይንቲስ ጄኔሬሽን ልጆች የእኛ ቤተሰቦች ሲያድጉ ሞስትሊ ተምሮ ስራ መቀጠር ጀስት ኤ ቢግ ቲንግ ነው። ለምን በእነሱ ጊዜ ተምራችሁ ስራ ስትቀጠሩ የምታገኙት ደሞዝ አሪፍ የሆነ ህይወትን ሰስቴን ማድረግ ትችላላችሁ፣ ማለትም ማስቀጠል ትችላላችሁ። ግን ወደኛ ጀነሬሽን ስትመጡ ያኛው ኢንካም አሁን ላይ ጥሩ ህይወት አያስኖራችሁ። ስለዚህ ምንድነው ዓለም ስትለዋወጥ ምን መጣ? ቴክኖሎጂ። ግን እኛ ሀገር ላይ አሁን ከረንትሊ ያለው የቴክኖሎጂ ለውጥና ኢቮሉሽን ብዙ ሰዎች ያን ያህል መጠቀም ባለባችሁ ልክ እየተጠቀሙ አይደለም፣ ከኔም ጨምሮ። ለምሳሌ አብዛኛው ሰው ኮንተንት ክሬሽን ሲያስብ የሚያስበው ምንድነው ጀስት ሞስትሊ የኢንተርቴንመንት ነው እንጂ ያለውን ስኪል እና ናውሌጅ ኦንላይን ላይ ወጥቶ ራሱን ፕሮሞት አድርገቶ ሽጦ የራሱን ፕሮዳክት ኦር ሰርቪስ ፕሮሞት እያደረገ አሁን ከሚያገኙ ኢንካም የተሻለ ገቢ እንዴት እንደሚያገኝ ብዙ ሰዎች አያውቁም። ጀስት እንደሚቻል ብቻ ነው እንጂ የሚያስቡት ሮዱን አንድ በአንድ የሚያሳያቸው አካልም የለም። ስለዚህ ይሄን ነገር እኔ የራሴ ያለኝ ስኪል እና ናውሌጅ ተጠቅሜ የምፈልጉን ነገር አቺቭ ካደረኩ በኋላ ሰዎች እኔን መንገድ ተከትለው
ማለትም እኔ እያረኩትን ወይ እኔ እየተጠቀምኩት ሲስተም ተጠቅመው እነሱ የሚፈልጉትን ነገር አቺቭ እንዴት ማድረግ እንደሚችሉ አንድ በአንድ አሳያቸዋለሁ ማለት ነው። ከሱም በተጨማሪ ደግሞ የራሱ የሆነ ብራንዶችን መገንባት እፈልጋለሁ። ለምሳሌ ፋሽን ወዳለሁ፣ ቴክ ወዳለሁ። ስለዚህ እነዚህ ነገሮች ኢንተግሬት አድርግቼ ትልቅ ነገር ቢልድ ማድረግ እፈልጋለሁ። ከሱ ደግሞ በተጨማሪ ከዚህ በፊት በነበረኝ አቺቭመንት የህዋዊ ናሽናል ሰከንድ ግሎባል ሰርድ አዋርድ ሜዳሊያ ያለኝ እና እስካሁን ድረስ በነበረኝ ፓዝ ላይ ጥሩ አቺቭመንት ነበረኝ። እሱን አቺቭመንት ግን የምፈልጉን አይነት የላይፍ ስታይል አላመጣልኝም። ማለትም የምፈልጉን አይነት የላይፍ ጎል ላይ አያደርሰኝም። ስለዚህ የምፈልጉን አይነት ላይፍ ጎል ላይ የሚያደርሰኝ ምንድን ነው? ሜኪንግ ኮንተንት ኤንድ ሴሊንግ ማይ ፕሮዳክት ኦር ሰርቪስ። ይሄ ነው ባጭሩ ታሪኩ። አንድ ቀን ተመልሼ እንደማየው እርግጠኛ ነኝ።